ገና 18 ዓመት ልጅ እያለህ ነው ይረገምን የጻፈው አይደል? እዛ አካባቢ ላይ ነው ከፍላለሁ ይረገም ሲሰራ ከፍላለሁ 74 ነው ከፍላለሁ ወደ 22 እንደዚህ ይረገም ማለት አይንዬ ማለት ነው። ያኔ ነገርማ ነው ልክ ነው። ያኔ ነገርማ ያው ከግል ህይወት ጋር ተነስተ የሰራው ዜና ነው። እስቲ ስለ አይንዬ ንገረን። እንዳሁኑ አይነት ንቁ ወጣት አይደለንም ያን ጊዜና እንደዚህ አሻግረህ አርቀህ የማሰቡ ጉዳይ አልነበረም። ቀበሌ ደግሞ በሆነ ምክንያት ህይወት ከቀበሌ ጋር ከተገናኘ እስረኛ ነህ። ያው የቁም እስረኛ ማለት ነው። ለምን ርቀህ አትሄድም። እኔ እዛ ቀን ደሞዝ እንዳገኝ ብለው ስራ ሰጥተውኛል። ቀን ጥበቃ እንደዚህ ምን ሰማሩትን ቆጣጠራለሁ። የፍርድ ሸንጎ ነገር በጽሁፍ አዘጋጃለሁ። ባለንትኖች እንኳን ተመራጮች እንኳን ሊቀንበሮች የሚያነቡትን ጽሁፍ ነው ያባኩ ማዘጋጀት ስብሰባ ላይ ምናምንና ለዚህ ነው ይመስለኛል ሙሉ ትኩረትን አይንዬ ላይ እንድትጥር ተገደደው። ለምን ነፃነት ቢኖር እዛም ትሄድበት እድል እዛም እና እዛ ቦታ ላይ እህት ወንድም ነው መቼም የሥራ ገበታ ላይ እና እንተ ለወጠና በቃ ፍቅር ሆነ እሷም ጥሩ ባህሪ ነበራት። የሷ ወንድም ደግሞ የቀበሌው የአብዮት ጥበቃ ሊቀንበር ነው። በጣም ምንፈራው ኃይለኛ ቀጥተኛ ሆኖ በጣም ጠንካራ ሰው እና እንዲህ የተሳቀቅ ነው መውደዱ። ግን መጨረሻ አንድ ጥፋት አጠፋው። እኔ የኤሌክትሪክ ጊታር ነበር እዛ ቀበሌው ገዝቶ ለኪነቱ የሰጠውና ብሎ ካለ መብሰል ለአንድ ጓደኛ አዋስኩት እና ጓደኛ በጣም ወዶች የጊታር ፍቅር ነበረው በጣምና ያው ሳምንት እንዲለማመድበት እኔ እንዴት እንደተለማመድኩ አውቀዋለሁና አዋስኩት ሰጠሁት እና እሱ ካሚያዣውን ይዞ ፊት ለፊት በቀበሌው በኩል ነው ይዞት ሄደውና ያን ጊዜ እንዴት እንዳልታየ አላቅም። ብቻ 3 ቀን ምንም ነገር ይፈጠራል። በሶስተኛው ቀን ሌሊት ሊነጋ ሲል ቤት ተበር ተንኳኳ። የቀበሌ ሊቀንበር ይፈልጓል አሉ። ወጣው ሄድኩኝ። እኔ ደግሞ ማስበው አስቸኳይ ነገር መጥቷል ምናምን ስራ ነው ምናምን ብዬ ነውና በቃ ከባድ ነገር ያልጠበቅኩት ጊታር ባውስም እኔ ያን ያህል ይሆናል ብዬ አላሰብኩም። አዋከቡም በጣም ጊታር ቀበሌው ምናምን እኔ ያየሁት የልጁን የሙዚቃ ፍቅር ነው በቃ እና የፖሊስ ጣቢያ ምናምን ወሰዱኝ። ደብዳቤ ጽፈው ሲወስዱኝ ማን መጥቶ ይወስደኛል? የአይናለም ወንድም እሱ ባንክ ይሰራ ነበር ያኔ መኪና ይዛል ሾፌር ነው። መጥቶ ሲወስደኝ እኔ ያው እንግዲህ ከሷ ጋር አያያዝኩ በቃ እና ቀጥታ ይዞኝ ሄደ። እዛ አስረከበኝ ምናምን ተነጋገሩ ምናምን ከዛ ጊታሩ ምናምን ሲሉ አንተ በማፍቀርህ ነበር የመሰለ ማለት በአይንዬ ምክንያት ነው የመሰለ። አዎ እስር ቤት ውስጥ ሆኜ ደግሞ ምን አየሁ በርቀት ሳይ አይናለም መታ በርቀት አለው በር ላይ ቆማ